በሰዓት ከ5000 ብር ጀምሮ ክፍያ ያለው ስራ ወይም ደግሞ የተለያዩ መተግበሪያዎችን በማውረድ በዶላር ተከፋይ መሆን ትፈልጋላችሁ? ይህን መሰል ከእውነታ የራቁ ማስታወቂያዎችን በማየትና በማመን ከሚደርስባችሁ የገንዘብ ማጭበርበር ራስዎትን ያድኑ። ማንኛውንም ማስታወቂያ ከተመለከቱ በኋላ ከየት መጣ ብለው መጠየቅና ስለ ድርጅቱ ማጣራት በጣም አስፈላጊ ነገር ነው። ከታማኝ ምንጭ የራቁና በጣም ተጋነው ከሚነገሩ ማስታወቂያዎች ራስዎትን ይጠብቁ። ከወዳጃችሁ በተላከ መልእክት ምክንያት ተጭበርብራችሁ ወይም አካውንታችሁ ተጠልፎ ያውቃል? አጭበርባሪዎች የወዳጃችሁን ስልክ በመጠቀም የእናንተ የሆኑ መረጃና አካውንት ለመጥለፍ እንዲሁም ለማጭበርበር በርካታ መንገዶችን ይጠቀማሉ። ከነዛ መካከል የሆኑ ለጥቃት የሚያጋልጡ ማስፈንጠሪያዎችን ወይም ሊንክ በመላክ ያንተ ወይም ያንቺ አስደንጋጭ ፎቶ እዚህ ገጽ ላይ ተለጥፏልና ይሄ ሊንክ በመጫን ገብታችሁ እዩ የሚል አይነት አጭር የጽሁፍ መልእክት ሲደርሳችሁ ወይም ደግሞ ችግር ላይ ነኝ አሁኑኑ በዚህ አካውንት ብር አስገቡልኝ የሚሉ የተለያዩ አይነት መልእክቶች ሲደርሳችሁ እናንተ ለነሱ ፈጥኖ መድረስን አስቀድማችሁ የተባላችሁትን በመታደርጉበት ሰዓት ጥቃት ወይም ጠለፋ ያከናውናሉ። ስለሆነም በወዳጆ መልእክት ወይም ማስፈንጠሪያ ተታለው ለሳይበር ጥቃት እንዳይጋለጡ አስቀድመው ይጠንቀቁ። አንድ ነገር በየትኛው ማህበራዊ ገጾች ላይ ከማጋራታችሁ ወይም ፖስት ከማድረጋችሁ በፊት ማድረግ ያለባችሁና የሌለባችሁን ነገሮች ታውቃላችሁ? እረ አላውቅም ከሆነ መልሳችሁ እኔ ልንገራችሁ። ማድረግ ከሚኖርባችሁ ነገሮች ውስጥ አንደኛ የምታጋሩት ነገር እውነተኛ መሆኑን በቅድሚያ ደግማችሁ አጣሩ። ሁለተኛ የሌላውን ግለሰብ መብት የማይጋፋ ወይም ፖስት የምታደርጉት ነገር ሌላኛውን ሰው የሚጎዳ አለመሆኑን እርግጠኛ ሁኑ። ማድረግ ስላሉባችሁ ነገሮች ይህን ያህል ካልን ማድረግ ስለሌለባችሁ ነገሮች ደግሞ በጥቂቱ ልበላችሁ። አንደኛ ሐሰተኛና ምንም አይነት ምንጭ የሌለውን መረጃ አለማጋራት። ሁለተኛ ማህበረሰባችንንና ሀገርን የሚያጋጩ ከእውነት የራቁ መረጃዎችን አለማሰራጨት። ስለዚህ የኢትዮጵያ የኮምፒውተር ወንጀል አዋጅን በደንብ በመረዳት እራሳችንን ከተጠያቂነት እናድን። ሕግን አለማወቅ ከተጠያቂነት አያድንም።